ራዕይ ምዕራፍ 3 ከቁጥር 7 ጀምሮ ጸልያለሁ። እናመሰግንሃለን ቅዱስ አምላክ እግዚአብሔር ሆይ ደግሞም በዚህች ምድር እንደገና እንድናመልክ እንድናገለግል እኔንም ደግሞ አብሬያቸው በዚህ ከተማ ከሚያገለግሉ ከሚኖሩ ከሚያመልኩ ጋር አብሬያቸው ጸጋን እንድካፈል ይህንን የቅዳሜ ማለዳ ስለሰጠን አባት ሆይ እናመሰግንሃለን። በዚህ ስላለው እግዚአብሔር አምላክ ሆይ ቅዱሱ መንፈስ እንደገና በዚች ከተማም ላይ ያፈሩ እንዲኖሩ ስለፈቀድክላቸው ሴትና ወንድ ልጆች እግዚአብሔር አምላክ ሆይ አባቶቻቸው ከብዙ ዓመት በፊትም ጭምር ቅዱሱ መንፈስ የወረደበት ለብዙዎች መጽናናት ለብዙዎች መታነጽ መቀየር ምክንያት የሆነ የፈሰሰ ለታሪክ የሚጠቀስ እጅ ያለፈባት ከተማ እንደሆነች እናውቃለን። ጌታ ሆይ ከዚህ ብዙዎችን እንዳነሳ ለሀገር የሚተርፉ አገልጋዮችን፣ ዘማሪያንን፣ ሰባኪያንን፣ የእምነት ሰዎች፣ የፖለቲካ ሰዎች በተለያየ አቅጣጫ ፍሬያማ የሆኑ ሰዎችን ከዚች ምድር እንዳነሳ እናውቃለን። ጌታ ሆይ አሁንም ለዚች ምድር አልፈው በዚች ምድር ይሁን በሌላም ስፍራ የሚጠቅምንና ለብዙዎች የሚተርፍ ነገር በውስጣቸው የምታሰንቃቸው ሴት ወንድ ልጆች ያሉባት ከተማ እንደሆነች እያመንኩ በዚህኛውም ፕሮግራም ለብዙዎች መነካት መለወጥ እግዚአብሔር ተናገረ፣ እግዚአብሔር እጁን በእኔ አመጣ ብለው ለነገ የህይወታቸው ነገር ዛሬ የሚሸምቱበት ፕሮግራም እንዲሆን በሚመጣውም ቃልህ በሚለቀቀውም ቅዱሱ መንፈስ በኩል እግዚአብሔር አምላክ የሰው ህይወት የሚታነጽ የሚሰራበት የፈረሱ ክፍሎቻችን እንደገና በፊትህ የሚገነቡበት ጊዜ እንዲሆን ይህም በቃልህ በኩል እንዲሆን አባት ሆይ ጸልያለሁ። እዚህ የመጡ ጊዜ ስለኖራቸው ሰዓት ስለተረፋቸው ሳይሆን ጉዳይ ያላቸው ከአንተ ዘንድ እንዲሰሙ የተፈለጉ መጥተዋልና ከመምጣት በላይ በአካል ከመገኘት በላይ ከቅዱሱ መንፈስህ በቃልህም መካፈል እንዲሆንላቸው ባሪያህም እንዳስለመድከው እጅህን እንድትልክለት ሕዝብህም ደግሞ በሚመጣው በአንተ ቃልና መንፈስ እግዚአብሔር ራሱን ሰጥቶ የሚፈለገው ውጤት በመካከላችን እንዲገለጥ በጌታ በኢየሱስ ክርስቶስ ስም እጅ በመካከላችን እንድትሆን ጸልያለሁ። የትኛውም መናፍስታዊ ምክር ሁሉ የፈረሰ ይሁን። ተሰበሰቡ ብሎ የተሰበሰበ ደግሞ ሊመክሩ ነው ብሎ የመከረ ደግሞ ሊሰባበኩ ነው ብሎ ደግሞ አዚምን ለመርጨት በአንድም በሌላ በቀጥታዩም በተዘዋዋሪ እጁን የዘረጋ የጨለማ ኃይላት ምክሩ የፈረሰ ይሁን። ጫና ሁሉ የተገፈፈ በጌታ በኢየሱስ ክርስቶስ ስም ስብሰባው የተበተነ እንዲሆን በስም ጸልያለሁ። ጊዜያችንን ለአንተ ሰጠን በጌታ በኢየሱስ ክርስቶስ በኩል ጌታ ይባረክ። በጣም ቤተሰብ የሆነ ቃል ነው። አንዳንዶቻችን እንደውም ኢትዮጵያዊ የጻፈው እስኪመስለን ድረስ ይህ ታሪክ በጣም ለብዙዎቻችን የቅርብ ታሪክ ነው። መቼም ስለ ፊላደልፊያ ቤተክርስቲያን ብዙ አጥንታችኋል። እኔ ዳራውን ታሪካዊ ዳራውን በመናገር ብዙ ላዞራችሁ ላደክማችሁ አልፈልግም። ልናገር የምፈልገው ሀሳብ ላይ በፍጥነት ይሄዳለሁ። ግን ይሄን እንድሰብክ ተራው ከሆነ እናንተም ደግሞ በዚህ እንድትገኙ እግዚአብሔር ከፈቀደ እንግዲህ አንድ ምክንያት አለው ማለት ነው። እግዚአብሔር በዚህ ቃል በኩል አድሬስ ያደረገው በዚህ ቃል በኩል ሊያገኘው የፈለገው ሰው አለ ማለት ነው። እኔም ከቤት የተነስቼ ስመጣ በልቤም ይህን እንደማካፍል አውቅ ስለነበር ከዚህ ቃል በኋላ እግዚአብሔር ደግሞ ልክ እንደ ሌሎቹ መልእክቶች በእኛ ህይወትም እንደገና ሊፈጥረው የፈለገ ሊነካው የፈለገ እና ሊያወጣው ሊገልጸው የፈለገው ሰው አለው ብዬ በጣም አምናለሁ። ስለዚህ ከመካፈል በሚያልፍ የእግዚአብሔር መንፈስ አድራሻ እንደሚያገኝ ቃሉ በልባችሁን አድራሻ እንደሚያገኝ ተስፋ አደርጋለሁ። ጌታ ይባረክ። እቺ ቤተክርስቲያን መግቢያው ለምንድን ነው ይህን የሚያህል የተካበደ የሚመስል መግቢያ ተጻፈላት? እሱን ሳስብ እንደምታውቁት መጽሐፍ ቅዱስ ላይ ሲጻፍ አንድ ታሪክ እንዲጻፍ ምክንያት የሆኑ ሀሳቦች አሉ። እነዛ ምክንያቶች በመልእክቱ ውስጥ ያለውን እውነት እንድንረዳ እድል ይፈጥራሉ። ለምሳሌ ከሰባቱ አንዷ ናት ፊላደልፊያ።
አንዳንዶቹ ሲጻፍላቸው ግልጽ ምክንያት አለ የተጻፈበት ደብዳቤው። ጌታም ጣልቃ ገብቶ ሁኔታዎቻቸውን ለመቀየር ጣልቃ ሲገባ ለምሳሌ ሎዶቅያ ሲባል ምንም ጥያቄ የለውም ከከተማው አንጻር በመካከላቸው አጉል የሆነ ነገር ገብቶ እንደነበረ። ቲያጥሮን ሲባል በአእምሯችን ላይ ካጠናናቸው እነዚህ ሰባቱን አብያተ ክርስቲያናት ግልጽ ምክንያቶችን ታገኛላችሁ። በጣም በሚገርም ሁኔታ ቶሎ ብላችሁ ምክንያቱን የማታገኙት ወይም ያልተነቀፈች ያልተወቀሰች ቤተክርስቲያን ተብሎ ከሚታወቀው አንዱ ፊላደልፊያ ቤተክርስቲያን ነው። የወንድማማች ህብረት ማለት ነው አይደለም? እንግዲህ ፊላደልፊያ ማለት ይሄን ደብዳቤ ሲጻፍ እንዲጻፍ ምክንያት የሆነውን ነገር ማግኘት የመልእክቱ ጭብጥ ነው ማለት ነው። ለምንድን ነው እንደዚህ አይነት መግቢያ የዳዊት መክፈቻ ያለው የሚከፍት ደግሞ የሚዘጋ የሌለ ይላል። ደግሞ ከዘጋ ማንም ተባብሮ የዘጋውን ሊከፍት ባይሰልፍ ማለት ነው። በራሱ ማንም ሰው እግዚአብሔር የከፈተውን መዝጋት አይችልም። እግዚአብሔር የዘጋውን መክፈት በዚህ የሚያክል ጌታችን ኢየሱስ እውነተኛ አምላክና የተቀደሰው አምላክ ብሎ ለምንድን ነው መግቢያ በሚመስል ሰላምታ በሚመስል ይህንን የሚያክል ቱባ መልእክት ለምንድን ነው የተቀመጠው? ብቻውን እኮ ከወር በላይ የሚያሰብክ ነው መግቢያው። እንግዲህ የሆነ ነገር ቢኖር ነው። ስለዚህ እንደ ሰባኪ ምክንያቱን መፈለግ የኔም የእናንተም ድርሻ ስለሆነ ያንን ለማወቅ ፈለግኩኝ። ምንድን ነው ምክንያቱ? በዚህ ላይ ደግሞ ምክንያቱን ለመፈለግ ስትገቡ የሆነ እርስ በርስ ፓራዶክስ የሚመስል ኃይልሽ ጥቂት ነው ይላል እና ደካማ ናቸው ይላል። ምናልባት እጄ ላይ ያሉትን ማብራሪያዎችንም ሁሉ ስጠቀም ሁለት ደካማ ኃይል ምንም ጥቂት ቢሆን የሚለውን ቃል በቁጥር በጣም ጥቂት እንደነበሩ አንደኛ ይፈተዋል። ቁጥራቸው በጣም ትንሽ ነው። በዚህ በፊላደልፊያ ቤተክርስቲያን ውስጥ የነበሩ አማንያን ቁጥራቸው በጣም ትንሽ ነው። ሁለተኛ ደግሞ ኢኮኖሚካሊ በጣም ደካሞች እንደነበሩ ይታወቃል። እና ይሄን የሚያክል ቱባ ቃል የሚያስፈልጋቸው አይመስሉም። እንዳው አይዛችሁ የሚያስብል ብቻ ነገር ነው መሃላቸው። ሰርከምስታንሳቸውን ሲያዩ በሚታይ ሁኔታ እንዳው ጮክ ያለ ነገር በእነሱ መካከል ለማውራት ሁሉ የሚቸግሩ አይነት ናቸው። ጥቂቶች ናቸው። ኃይላቸው ደካማ ነው። ኢኮኖሚካሊ በጣም ደካሞች ናቸው። ለመጠቃት የተመቹ የሚመስሉ አይነት ጉባኤ ናቸው። እንዴ ይህንን ዝም ብላችሁ ስታጠኑ አሁን ታዲያ ለእነዚህ በዚህ ላይ ደግሞ በጣም የሚገርም የህይወት ምልልስ ነበራቸው። ያ ምንድን ነው የነበረውን ፈተናዎቻቸውን የስብከቴ ማዕከል ስለሆነ ወደዛ እመጣለሁ። ግን ምንም ቁጥራቸው ትንሽ፣ ኢኮኖሚያቸው ደካማ፣ በመንግስት ደረጃ ወይም ደግሞ በዛ ወቅት ላይ የነበረው ኮሚኒቲ ያገላቸው የነበሩ ምንም ቢሆኑ በእግዚአብሔር ዘንድ ደግሞ የተቆጠረላቸው በጣም ሁለት መልካም ነገር በእነሱ መሃል አለ። የመጀመሪያው የሰጠውሽን ጠብቀሻል የሚል ቃል አለ። ሁለተኛው ቃሌን ጠብቀሃል ይላል። እነዚህ ሰዎች ጌታችን ኢየሱስን ደግሞ በማመን እምነትን ሲጀምሩ ብርሃን በርቶላቸው ከብርሃን የጀመሩ ናቸው። ከመነካት የጀመሩ ናቸው እና ያንን መለኮታዊውን ብርቱን እውነት ዲናይ ማድረግ እስከማይችሉ ምንም ፈተና፣ ምንም እጥረት፣ ምንም ቁጥራቸው ጥቂት ቢሆን የማይለቅ መንፈሳዊ ህይወት እንደነካቸው ደግሞ ይመሰክርላቸዋል። በተግዳሮት መሃል፣ በኢኮኖሚ በጉዳት መሃል፣ በመገፋት መሃል የማይለቅ እምነት ስር የሰደዱ ዲተርምን የሆኑ የአቋም ሰዎች የነበሩ ምንም ፈተና ቢበዛ ወደ ኋላ ለማለት እድል የሌላቸው የተቀበሉትን የነካቸውን ያገኛቸውን ያንን ብርሃን እስከ መጨረሻ በመጠበቅ ደግሞ የተመሰከረላቸው ነበሩ። እንዳውም ምን ይላል? የሰጠውሽን ከመጠበቅሽ የተነሳ እኔም ከሚመጣ ከዛ ክፉ የፈተና ሰዓትሽ እጠብቅሻለሁ፣ አድንሃለሁ ይላል። እንደዚህ እንዲለው ያደረገውን ነገር ምክንያቱም ሲናገር የሰጠዋችሁን ጠብቃችኋል እና ማትበገሩ አይነት ናችሁ፣ እጅ ማትሰጡ አይነት ናችሁ። በጣም ኤክስተርናልም ኢንተርናልም መፈተና በመሃላችሁ ቢበዛ እጅ ማትሰጡ ናችሁ ብሎ ያ በማወቅ በብርሃን በመገለጥ ያገኛችሁትን እውነት በመያዝ የጸናችሁ
ናችሁ እና እግዚአብሔር የተገረመባቸው ይመስላል። እንዳውም ለእናንተ ይሄን አድርጉ ያን አታርጉ አልላችሁ ብሎ ቲፕ ይሰጣቸዋል። እስከ መጨረሻ ድረስ እንዳውም ያለህን አጽንተህ ምን በል ያዝ ይላል። ምክንያቱም በቶሎ እመጣለሁ ዋጋ ከፍልሃለሁ። እናንተ ግን አዝማሚያችሁ ሲታይ የምትገርሙ ናችሁ። ብርሃናችሁን ጠብቃችኋል። የበራላችሁን ያን እውነት ይዛችኋል። በሚታይ ሁኔታ እንደ ሰው አፍ ሞልቶ ሰው ሊያወራለት የሚፈልገው ነገር በመሃላችሁ እንኳን ባይኖር ግን ጥቂት ብትሆኑ ኃይላችሁ ደካማ ቢሆንም ሪሶርሳችሁ ደካማ ቢሆንም የበራላችሁ ብርሃን አጽንታችሁ ይዛችኋል፣ ጠብቃችኋል። ወደኋላ ለማለት እድል የላችሁም እና በእነዛ አስቸጋሪ ሁኔታ መካከል ጽኑዓን ናችሁ። ማን ነው እናንተን ጥቂት ያላችሁ የሚል ይመስላል። ኦኬ እነሱ እንዲሆኑ ታዲያ ይሄ ሁሉ መክፈቻ ወይም መግቢያው ምንድን ነው? መግቢያውን ላገለግል ነው እኔ ከአዲስ አበባ የመጣሁት። አሁን ፌር አይመስልም መግቢያ ለማገልገል ከሩቅ መምጣት። ተጉ አሁን መግቢያ ለመስበክ መምጣት ፌር ነው? አሁን አሱ በጣም 4 ነጥብ መኖር አለበት ቢያንስ። ከአዲስ አበባ ድረስ መጥቼ 4 ነጥብ መስበክ አለበት። ግን መግቢያ ለወራ ነው የመጣሁት። ያ እግዚአብሔር ቃል መግቢያውን መደምደሚያ ስለሆነ ያዝ አድርጉትና ጌታ ሊረዳ ይመጣል በሉት። የሰጠህን ጠብቀሃል፣ ንገሩት። የበራልህን ብርሃን ጠብቀሃል። አሜን። ቃሌን ሁለተኛው ደግሞ ቃሌን ጠብቀሃል። በእናንተ መካከል የተገለጠው ቃሌን አጽንታችሁ ይዛችሁታል። ፈተና አላስለቀቃችሁ፣ ማዕበል አላስለቀቃችሁ፣ ተግዳሮት አላስለቀቃችሁ፣ የመጣባችሁ ተፈራራቂ ሁኔታ የያዛችሁትን አላስለቀቃችሁ። ልክ ማዕበል እንደበዛበት ታንኳ ላይ እንደተቀመጠ ተሳፋሪ ወጥሮ የታንኳውን ከንፈር ይዞ በማዕበል መሃል እንደሚቀጥል ማዕበል አልፎ ማዕበሉ ጠረጋቸው ሲባል ይዛችሁ አለፋችሁ። ሲታይ ይዘው አልፈዋል፣ ጠንክረው አልፈዋል። ምን ያላለፉት መከራ፣ ምን ያላለፉት ትላንትናዎች በሕይወታቸው አለ። ግን የሰጣችሁን የያዛችሁት፣ የበራላችሁን ብርሃን ጠበቃችሁት። እንደገና ቃሌን ጠበቃችሁ። ምንም ቁጥራችሁ ጥቂት፣ ኃይላችሁ ደካማ ቢሆንም እንደዚህ ሆናችሁ። የመልእክቴ ርዕስ በር ሰጥቼሃለሁ። በር እስቲ በር በሉ አንድ። ዛሬ የሆነ መልእክት እንደምትካፈሉ በጣም መንፈሴ እርግጠኛ ነው። ንገሩት፣ በር ሰጥቷል። ፕራይዝ ዘ ሎርድ። ወደ መልእክቱ ጭብጥ ልምጣ። ምንድነው ከላይ የሚከፍት አለ። እንደገና ደግሞ ቁጥር 8 ላይ ስራህን አውቃለሁ ነው። እንደገና በአንተ ፊት አሁንም የተከፈተ በር። ምንድነው ይሄ በር የተደጋገመው? በቃ እሱን ላወራችሁ። የጌታን ቃል ትወዳላችሁ አይደል? እስቲ በር ተሰጥቶኛል ብሏል። ለሚያምን ሰው ነው። አሁን ይሄ ዙሪያውን ለሚያይ ሰው አይሆንም። ግን ከጌታ የተቀበለ ከጌታ የሰማ ያለው ሰው በርን ላብራራው ብለው እንዴት አስጨናቂ ነው። መሄጃ ተሰጥቶ በር ሲዘጋ ቪዥን ኖሮ አቅም ኖሮ እግዚአብሔር ጸጋ ሰጥቶ ከጌታ የሰማሁት አለ ብለህ ግን መሄጃ ከሌለ እስር ቤት አስጨናቂ የሆነው ለምንድን ነው? እግር ኖሮ መሄጃ ስለምትከለከሉ እኮ። ሰምታችሁኛል? ለመሄድ እንደመከልከል ያለ ፈተና ምን አለ? እግዚአብሔር ሰውን ሲሰራ የሰውነቱን ግማሽና ከግማሽ በላይ ስትራክቸሩን ቢው ሲያደርገው መሄጃውን ይሰራው። በዚህ ላይ ከወገብ ነው የሚጀምረው እግር ተመልከቱ። በዚህ ላይ አንዳንዱ ሰው 44 45 ነው ወደፊት። ይሄን ሁሉ ሂድ የሚል ታውቃለህ። ሰው ፍጥረቱ ራሱ ፕሮፌቲካል ነው አይደል? እግዚአብሔር ሰውን ሲሰራ ወደፊት አድርጎ ነው አይፈጥረው ነው አይደለም? ሰው እኮ ፍጥረቱ ወደፊት ነው፣ ከኋላ ግድግዳ ነው ሰው። እንደዛ እኮ ነው ይሰራል። አሁን ዝም ብለህ ፍየል ይስቲ፣ አሁን ፍየል ዝም ብለህ ስታይ ዲፎርምድ ነገር ናቸው። እግራቸው ወደ ኋላ፣ ሁለት እግሩ ወደፊት፣ አንገታቸው እንዲህ ብሎ ለመብላት የሚያቀረቅሩ ምናምን ናቸው። ሰው ግን ፍጥረቱ ስታዩት ወደፊት፣ እንደገና ኔቸሩን ስታዩት እግር ይበዛው መሄጃ ነው የሚበዛው። ልክ ነው አይደለም? ይሄንን ያህል ፍጥረት ኖሮት በር ሲዘጋ ምን ማለት ነው? እግዚአብሔር ምስክር፣ ዛሬ አንድ ሰው ይቀበል። ይሄ ኮንፈረንስ ለአንድ ሰው መታሰቢያ ይተዋል። በደንብ ነቃ ብላችሁ እንድትሰሙኝ ይሁን።
ጉልበት እንዳወጣ የሚያስገድድ ነው ስፒከሩ። እንደዚህ ጉልበቴን ጨርሼ ሰበኩ ብቻ ሳይሆን የሆነ ሰው አይቼ መንፈስ ቅዱስ አርፎበት የሆነ ነገሩ ተከፍቶለት ማየት ፈልጋል። የጌታ መንፈስ ይሄንን በመካከላችን ያደርጋል። እሺ እስቲ በር በሏል። አሁን እና ስለ በር በጣም መሰበክ ያለብን ሰዎች ነው። እንደምታውቁት ኢየሱስ የምንወደው ራሱ ባይሰልፍ በር ነው አይደል? እኔ ካላቸው ስምንቱ አንዱ እኮ እኔ በር ነኝ፣ ወደ አብ የገባንበት በር ነው ራሱ። ስለዚህ ቸርቹ ስለ በር መሰበክ በጣም አለበት። የመንግስተ ሰማይ በር የተከፈተለት ሰው ምድራዊ በር ሊይዘው አይገባም። አቅም ኖሮ ጸጋ ተቀብሎ ቅባት በውስጡ ተቀምጦ በራቱ መውጫቱ ሰው ግራ ሊገባ አይገባም። ይሄ ኮንፈረንስ የበር መከፈት ኮንፈረንስ ይሆናል። ክብር ለእግዚአብሔር ይሁን። እስቲ በር በሉሃል። እኛ ሀገር ነው እንጂ የበር ዋጋ በጣም ርካሽ። አንዳንድ ሀገር ብትሄዱ ለግድግዳ የሚወጣውና ለበር የሚወጣው ዋጋ በጣም ይለያል። በሮቻቸው በጣም ውድ ናቸው። አሁንማ ሴንሰር ያላቸው ገና ከሩቅ የሚከፈቱ ዋጋቸው ውድ፣ ራሳቸውን የሚቆልፉ ባለቤቱ የላከው ሰው ካልሆነ በቀር ለሰው የማይከፈቱ በሮች፣ ለባለቤቱ ብቻ የሚከፈቱ ሴንስ የሚያደርጉ በሮች። እኛ እዚህ አስበይደንም የገደግድነው እሱን እያሰባቸው አሁን እንዳልሰው እስቲ በር በሉል። እኔ ብላችሁ በር ኢየሱስ ያድናል። እስቲ የፊላደልፊያ ቤተክርስቲያን ትንሽ ላውራችሁ። እናንተ ጋር ባልመጣ እዚህ ባልመጣ ይሻለኛል። እዛው ፊላደልፊያ ብሄድ ይሻለኛል። ይሄ ታሪክ እንዲጻፍ ዋናውና አንድ ምክንያት ነው። ያ ምክንያት እንደምታውቁት ጥቂት አይሁዳውያን ወደ ክርስትና ከመጡ በኋላ በዚያች ከተማ ቁጥራቸው ጥቂት ኢኮኖሚካሊ በጣም ደካማ ሆነው ሎወር ክላስ ውስጥ ያለውን ስራ እየሰሩ ግን ደግሞ በጣም ጠንካራ የነበሩ ቁጥራቸው ጥቂት የነበሩ አይሁዳውያን ከይሁዲነት ወደ ክርስትና የመጡ አማንያን ያምኑ ወይም ያመልኩ የነበሩባት አጥቢያ ናት እቺ የወንድማማች ህብረት የምትባለው ወይም ፊላደልፊያ የምትባለው ቤተክርስቲያን። የሚገርማችሁ ይሄ ታሪክ ሲጻፍ ሮማውያን ቅኝ ገዝተው ያንንም ምድር ጭምር ያስተዳድሩ ነበርና በሮም ፈቃድ አግኝቶ በአይሁድ ዘንድ አንድ ተቀባይነት የነበረው እምነት ነበር። እሱም ይሁዲነት ነበር። ይሁዲነትን እምነት የሚያራምዱ ብዙ አይሁዳውያን ነን ባዮች በዚያች ከተማ ላይ ምኩራብ ሰርተው ያመልኩ ነበርና ቁጥራቸውን ከነዚህ ልክ ከፍ ያለ ነበረ። በመንግስትም ደረጃ ቅቡል የነበሩ መንግስት አክሴፕት ያደረጋቸው ላይሰንስ የነበሩ ፈቃድ የሰጣቸውና ሲወጡ ሲገቡ እነዛን እየጨቆኑ እንዳይሰፉ ይልቁኑ ደግሞ አመን ካሉት ከዛ እውነት ወደ ኋላ እንዲመለሱ ወይ ወደ ይሁዲነት እንዲመለሱ ብርቱ ፈተና ከውሸተኛ ወንድሞች ብዙ ፈተና ይደርስባቸው ነበር። የነበረውን ነባራዊ ታሪክ ከተረዳችሁ መልእክቴ ገባችሁ ማለት ነው። የሚገርማችሁ እነዚህ አይሁዳውያን ሐሰተኞች ወይም ውሸተኛ ወንድሞች ይላቸዋል ጸሐፊው መንፈስ ቅዱስ ራሱ። እነዚህ ሐሰተኞቹ በመንግስት ደረጃ ተቀባይነት የነበራቸው የመንግስት እምነት ተደርጎ የተቆጠረ መንግስትን ቦታ እየመራቸው ምኩራቦቻቸውን በስፍራ ሁሉ ይሰሩ የነበሩና እነዚህ ጥቂቶችን እንዳይወጡ እንዳይገቡ ያስጨንቋቸው፣ ወጥተው እንዳይሰብኩ እንዳያገለግሉ ደጆቻቸውን ዘግተውባቸው እዛው ቁጥራቸው እንደተወሰነ እንዳይወጡ አፍነው ይዘዋቸው ነበር። እኔ እናንተም በሆነ አሁን ይሄ ኢንትሮ ራሱ የሆነ ነገር ሊያደርገኝ ይገባል ብዬ አምናለሁ። ምን ማለት ነው? ወጣ ገባ ሲሉ እንዲሸማቀቁ ያደርጓቸው ነበር። እነሱ ኦፊሻሊ አክሰፕት ስለተደረጉ ምንም በማይነር ኤዥያ ውስጥ ቢሆኑ ሮማውያን ቅኝ ገዢዎች ፍቃድ ሰጥተዋቸው አንዳንዴ ፕሮግራም ሲያደርጉ ጥበቃ ይደረግላቸዋል፣ ተቀባይነት ነበራቸው፣ መሬት አላቸው፣ ምኩራቦቻቸው እየሄዱ ያመልካሉ። ከኛ ፈንግጠው የወጡ ናቸው በሚል ከተማ ውስጥ እጅግ በጣም ነዋሪዎቹ ምን እንዲጨቁኗቸው እያደረጉ በፈተና መሃል ደግሞ እነዛ የበራላቸውን ብርሃን የተቀበሉትን ቃል በደንብ ጠብቀው ይዘው የነበረ ፈተናው ያልበገራቸው ወደ ኋላ ያልተመለሱ በእምነታቸው ጸንተው ሞትን ጭምር ለመጋፈጥ ራሳቸውን የሰጡ ነበሩና እነዛ ውሸተኛ ከሚባሉ ወንድሞች ወይም እንደሚታወቀው የፊላደልፊያ ቤተክርስቲያን የውስጥ ፈተና ነበራቸው ተብሎ ከነበሩ ከሰባቱ ብቸኛው ቸርች የውስጥ
አሁን ለምሳሌ አንዳንዶቹ ከውጪ ነው የሚመጣባቸው። ኤልዛቤል ከውጪ፣ የነበልዓም ትምህርት ከውጪ፣ ለብ ያለ ውሃው ከውጪ፣ እንደዚህ ነው የሚመጣባቸው። እቺ ቤተክርስቲያን ግን ፈተናዋ ነን ከሚሉ የሚመጣ ፈተና ነበረባቸው። ምን ነን? እኛ ነን አይሁድ፣ እውነተኞቹ ነን እኛ፣ ተቀባይነት ያለን ነን እኛ። እነዚህን አናውቃቸው። ምንም ይብሩ ቢያወሩ ከእኛ ቢወጡ ወጥተዋል። እኛ ግን ነን፣ ላይሰንስድ ነን፣ ኦፊሻሊ አክሰፕታንስ ያገኘን ነን። ቁጥራችን ብዙ ነው። እኛ ኃያል ነን፣ ተቀባይነት አለን፣ እምነት አለን፣ ሃይማኖት ነን 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 የሚሉት ያላቸው እነዛን ጥቂቶቹን ደግሞ ድኩማን የሚመስሉ ትንንሽ ጭልጭል የነበሩ አማኞችን ደግሞ እነዚህ ውሸተኞች ከኛ የወጡ ተቀባይነት የሌላቸው በሚል በሕዝቡም ዘንድ በመንግስትም ዘንድ በከተማው ዘንድ ወጥተው እንዳይገቡ ተቆልፎባቸው የነበረ ቁጥራቸው ጥቂት ኃይላቸው ደካማ ግን ደግሞ በእነሱ መሃል የተገለጠው ያ ብርቱ እውነት በተቃውሞ ብዛት የማይላሉ የነበሩ ብርቱ አማኞች የነበሩባትና ራሱ ኢየሱስ የኮራባቸው አማኞች የነበሩባት ነበሩ። በጌታ በኢየሱስ ክርስቶስ ይሄ የውስጥ ፈተና እንደ ውስጥ ፈተና ምን አለ? የውስጥ ፈተና ስስህን የሚያወራ የድካም ክፍልህን የሚያነሳ እዚህ ቦታ ደካማ ነው ብለው ካሰቡ ያንን ከነኩት ለመጎዳት ቅርብ ነን። የማያውቅ ሰው ሲዋጋህና የሚያውቅ ሰው ሲዋጋ ይለያያል። የሚያውቅ ሰው ሲነሳብሽና እንዴ ኢየሱስ ከተማው ተነስቶበታል፣ ለከተማው አልተጻፈም። አንድ ይሁዳ ቅርብ ሆኖ ሲበላ ሲጠጣ ሲገባ እጅ ተጭኖ ተጸልዮለት ሄዶ አገርን ሲያስወጣ የነበረ ለእርሱ ግን ተጽፏል። አብሮኝ የበላ ተረከዙን በእኔ ላይ ምን አደረገ ተብሎ ተጽፏል። ምክንያቱም ውሎውን ያውቃል፣ አዳሩን ያውቃል፣ አወጣጡን ያውቃል። የውስጥ ነው እሱ። ሰይጣን ኢየሱስን ለመያዝ ፈተና ማስነሳት የፈለገው ከከተማው አይደለም፣ ከተከታዮቹ ከውስጥ ነው። የውስጥ ተግዳሮት እንዲህ እንደዋዛ እንዳይመስልህ። አንዳንዴ እንደዚህ አይነት ፈተና ሲነሳብህ ስለሚያውቀው የቱ ጋር እንደሆንክ ምን እንደሆንክ ኧረ በቃኝ እንድትል ያደርግሃል። እነዚህ ሰዎች የተነሳባቸው ፈተና ውስጣቸውን ከሚያውቅ ነን ከሚሉ አይሁዳውያን ስለነበር ፈተናቸው በጣም ጠንካራ ነበረ። ግን ያላቸውን አጽንተው የያዙ የነበሩ ናቸው። መንፈስ ቅዱስ ምን ሊላቸው ነው የፈለገው? ምን ሊላቸው ነው እንዴ? አንድ የተዛነፈ እውቀት አላት። ቁልፍ እኮ ያለው እነዛ ነን የሚሉት ጋር አይደለም። መክፈቻ ያለው የሚፈቅዱና የሚያስወጡ የሚያስገቧችሁ እኮ እነሱ አይደለም እንዴ? ምናልባት ቁጥራችሁ ጥቂት ቢሆን ኃይላችሁ ደካማ ቢሆን በአንዳንድ ኢኮኖሚካሊ ምናምን ሊደፍቋችሁ ቢፈልጉም እንዴ እንደዚህ እጃቸው ላይ እኮ አይደላችሁ። የእናንተን መጨረሻ የሚወስነው እጄ ላይ ናችሁ እንጂ እነሱ የከተማው አይደለም፣ የተነሱባችሁ ተቃዋሚዎች አይደሉም ብሎ እግዚአብሔር መንፈሱን እንደገና ለዚች ቤተክርስቲያን እንዲጽፍ አነሳሳ። ምን እያለ አይ እናንተ እጃቸው ላይ ብትቆዩ ከተማቸው ላይ ብትቆዩ እነሱ ጫፋችሁን አይወስኑም። የእናንተን መደምደሚያ የሚወስነው የዳዊት መክፈቻ ያለው የሚከፍት ደግሞ የሚዘጋ አይችሉም። እናንተ ላይ መዝጋት አይችሉም። ደጁን መዝጋት አይችሉም። መውጫ መግቢያችሁን መዝጋት። ሄሎ አንድ ነገር እንገራችሁ።